የሰው ልጅ ከሚችለው በላይ መከራ አይደርስበትም። የግድ በመከራ ውስጥ በስቃይ ውስጥ ማለፍ የግድ ስለሆነ ማለት ነው። አይፈተንም። አዎ ከአቅሙ በላይ አይፈተንም። እግዚአብሔር እንዲፈተን አሳልፎ አይሰጠውም ከእምነቱ በላይ። መከራ አስተብሎ ሲባል መከራ ግን ያደርስበታል ከአቅሙ በላይ። የትን መከተል እንቅፋት ሲገጥም ቻሌንጅ ነው እሱ ተቋቁሞ ይሄላል በሚል እንጂ ሰይጣን ነው ያስተናከለ። ስለዚህ ጸልይ ከሰይጣን እጅ እንዲያድን ወደ እግዚአብሔር አመልክት የሚባል ነገር እንዳይኖር። ሰይጣንን አትክሰስ፣ ሰይጣን የማይከሰስበት እግዚአብሔር ደግሞ ከሰይጣን እጅ አድነኝ ተብሎ የማይለመንበት ሲስተም ነው የተዘረጋው። Temptation comes from the evil spirits። አሁን ነገር ስናየው ወርቅ በእሳት የሚፈተነው ለምንድን ነው ብለን ስናይ ለመጣራት፣ ክርስቲያንም በመከራ የሚፈተነው ለምንድን ነው ብለን ስንል ለመጣራት ነው። እሱም ነግሮናል፣ በዓለም ሳላችሁ መከራ አለባችሁ። ጌታችን ኢየሱስ ክርስቶስ በቅዱስ ሥጋው በክቡር ደሙ ነው ኃጢአታችንን ጠቅሶ ሲዞር ሥጋው ደሙ የተቀበለውን ሰው ሲያየው ተደምስሷል። ስለዚህ አቃቤ ሕግ ግን ሆኖ ይቆማል። ይሄ ደግሞ የመላእክት ግብራቸው ነው። አሁን እንግዲህ ዓለምን እየመራች ያለችው ሀገር የተባለችም የክርስቶስን ልደት አስወጥታ ሰዶማውያንን ከማክበር አንጻር ለነዛ መብት ያን ያህል ስትጨነቅ ለክርስቲያኖች መብት ግን ምንም ቦታ ሳትሰጥ ግን ለሰው መብት የቆምኩ ሀገር ነኝ እያለች ስትወክር ትኖራለች። እና ከዚህና ከሌሎችም ሀገራት አንጻር እዚህ ላይ የሚጨምሩት ሀሳብ ካለ ምንድነው? ክርስትና እምነትን ከሌሎች ሃይማኖቶች የሚለየው የሚለው ላይ አስቀድሜ ያስቀመጥኩት አንድ ነገር አለ። በክርስቶስ መከራና ትንሣኤ፣ በሞቱና በትንሣኤው የተመሰረተ እምነት። ስለዚህ በሞቱና በትንሣኤው የተመሰረተ እምነት ከሆነ ቅድምም የሆነ የቀረበ ጥቅስ አለ። በእሱን በሕማም በሞት ስንመስለው በክብር እንመስለዋለን። እሱን በክብር ለመምሰል የትንሣኤውም ተሳታፊ ለመሆን የግድ በመከራ ውስጥ በስቃይ ውስጥ ማለፍ የግድ ስለሆነ ማለት ነው። እሱም ነግሮናል፣ በዓለም ሳላችሁ መከራ አለባችሁ ካለን በኋላ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ መከራ እንዳለብን ነግሮናል። በክርስትና እሱን መስለን እንኖራለን ካል እሱ የመሰረታትን ሃይማኖት በመሰረታት ሃይማኖት ክርስቶስን እያመለክን እንኖራለን ካል የግድ በመከራ ውስጥ ማለፍ እንዳለብን ነግሮናል ማለት ነው። አጠቃላይ የክርስትናው ሕይወት በመከራ ውስጥ በማለፍ የሚገኝን ክብር የሚያሳየን ስለሆነ ማለት ነው። ስለዚህ ክርስትና ለምንድነው መከራ የሚበዛብን ካል መከራ አልባክ ስንሆን ነው። እንደውም አሁን ቀደም መጋቤ ሕሩያንም ከነገሩን እኮ እንዳየነው መከራ አልባ ሲኮን ነው እንደውም መከራው። አሁን መጨረሻ ላይ የተረኳቸው በመከራ ውስጥ እያለ ክርስቶስን አየው ነበር። ያ መከራው ሲቀልለት ግን ክርስቶስን ከማምነው በስተቀር ያለው እንደውም አንድ አባት ምን አሉ ነው የተባለው? የቤተ ክርስቲያን ወይም ደግሞ የክርስቶስ ወይም የቤተ ክርስቲያን ትልቁ መከራ አልባነት ነው አሉ የሚባል ያሉት አባት ስማቸውን አላውቅም፣ ግን አንድ አባት ተብሎ አንብቤያለሁኝ። የቤተ ክርስቲያን ትልቁ መከራዋ መከራ ስታጣ ነው፣ መከራ አልባነቷ ነው የሚል ማለት ነው። እና ቅዱስ ጳውሎስን በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 12 ላይ ኢየሱስ ክርስቶስን በማምለክ ሊኖሩ የሚወዱ ሁሉ ይሰደዳሉ ነው። ቅድም መጋቤ ሕሩያን አስቀምጠውታል። ከ2 ዓመት ጀምሮ ብለዋል። እንደውም ወደ ኋላ እኔ ደግሞ ወደ ኋላ ምን የምስበው ከ2 ዓመት ብቻ ሳይሆን እመቤታችን በሐና በኢያቄም ማህፀን ሳለች ነው ስደቱ የሚጀምረው። ገና እሷ በማህፀን እያለች ድውያንን ትፈውስ እንዲህ አንዳንድ ታምራት ያደርግ ስለነበረ ይሄ ገና በማህፀን እያለ ጽንሱ መንቱን ሴት ሆኖ ባያውቁትም በማህፀን እያለ እንዲህ ታምራት ያደርገ ቢወለድማ እንዴት ያደርገን ይሆን? ከዚህ ቀደም ከነሱ የተገኙ የነሱ አካል የሆኑ የነሱ ወገን የሆኑ ሰሎሞን፣ ዳዊት 40 ዓመት እንደ ሰማ ቀልጠው እንደ ገልቀጥቅጠው ገዙን። ደግሞ ከነዚህ የሚወለደው እንዴት ያደርገን ይሆን ብለው ነው እንግዲህ እና ታዲያ እንደተነገረው በድንጋይ ወግደው ደብድበን አንተዋቸውም ሲባል ቅዱስ ገብርኤል በዘመድ የከበራቸው ሐናና ኢያቄም ሆይ ብሎ ይዟቸው ወደ ሊባኖስ ተራራ ሄደ። እመቤታችን በዛ የተወለደችው በስደት ምክንያት ነው እና ገና እመቤታችን በማህፀን ሳለ ጀምሮ ከዛ በኋላ የስደት ዘመን ነው። ከዛ በኋላም ደግሞ እንግዲህ ወደ ቤተ መቅደስ ከገባች በኋላ ቤተክርስቲያን ታረክሽብናለች ውጪ ስደት ነው እና
ከዚያ ጊዜ ጀምሮ እንደተባለው ደግሞ በ2 ዓመት ደግሞ የበለጠው ደግሞ ስደት ተጀመረና ክርስትና በጥቅሉ በመከራ ውስጥ አልፈን። ምክንያቱም ይህ ዓለም የዚህ ዓለም ገዢ ብሎታል ክርስቶስ ዲያብሎስን። የዚህ ዓለም ገዢ ይመጣል በእኔ ላይ አንዳች ነገር አያገኝም ብሏልና የዚህ ዓለም ገዢ ተብሏል። እሱ የሰለጠነበት ቅድም እንደተባለው ሲስተሙንም ምኑንም እሱ በሚፈልገው መንገድ ዘርግቶ ክርስቲያኖች በመከራ በተስፋ መቁረጥ ምናልባትም አንዳንዶች መከራው ሲከብዳቸው ክርስቶስን ይክዱታል በሚል ይመስለኛል ብዙ አይነት መከራ በሱ በሆኑ ሰዎች ላይ በፈረሶቹ ላይ ማለት ይቻላል አድሮ ያጸናበት ስለሆነ ክርስትና በቃ በመከራ ውስጥ ነው የተመሰረተው። ክርስቶስ በመስቀል ላይ ነው የመሰረተው። በመስቀል ላይ ስለተመሰረተ ተከታዮቹም ጭምር ክርስቶስን ለመምሰል በዛ ውስጥ ነው ማለፍ ያለባቸው ማለት ነው ያለብን ማለት ነው። እና ይሄ ነው ፊልጵስዩስ 1 ከቁጥር 29 ጀምሮ ምንድነው የሚለው? ይህንንም ጸጋ እግዚአብሔር ሰጥቷችኋል ብሎ መከራው ራሱ ጸጋ ሆኖ ማለት ነው። ይህንንም ጸጋ እግዚአብሔር ሰጥቷችኋል፣ ነገር ግን ስለ እርሱ መከራ ልትቀበሉ ነው እንጂ ልታምኑበት ብቻ አይደለም ይለና ወረድ ብሎ ስለዚህ ምንጊዜም ተጋደሉ ነው። በስሙ ልትጠሩ ብቻ ሳይሆን መከራም ልትቀበሉ ተጠርታችኋል። የክርስትና ጥሪው ክርስቲያኒ መሆን አንዱ መገለጫው መታወቂያው መከራ ለመቀበል መጠራት፣ ክርስቲያን ተብሎ መጠራት ብቻ ሳይሆን በክርስቶስ ክርስቲያን ተብለን ተጠርተናል። ክርስቶስ የተቀበለውን መከራ ደግሞ ተሸክመን እንኖር ዘንድ ግድ ነው ማለት ነው። መስቀሉን እንሸከማለን። ስለዚህ ክርስቲያን ከሆን ቅድም እንደዛ ላይ እንዳልነው ክርስቶስን በማምለክ ሊኖሩ የሚወዱ ሁሉ ነው ያለው። በቃ ክርስቶስን አምነዋለሁ አምኜም እሱን እኖራለሁ ካለ ይሰደዳል። ስደት ነው መከራ ነው ዘመናቸው ማለት ነው። ግን በጣም የሚያስደስተው ነገር ግን በዚህ መከራው እንደዚህ ቢበዛም ዋጋው ደግሞ እንደገና የዚህ ተቃራኒ ነው ማለት ነው። በሰማይ በዚህ በመከራ እንኖራለን። በክብር በመከራ በሕማም በሞት ስትመስሉት በክብር ትመስሉታላችሁ። ቅድም መጀመሪያ የጠቀስ ነው ማለት ነው። ስለዚህ በክብር በትንሣኤ እሱን መስለን የምንኖረው በዚህ እሱን መስለን ስንኖር ነው። እሱ ደግሞ በመከራ ነው ጠቅላላ ጊዜውን ያሳለፈው እና በዚህ እንዲህ አድርጎ ነው ክርስትናን የመሰረታት። ቅድም መጀመሪያ መጋቢ ሕራን የተናገሩት ነው የምንሞትለት ያሉት ማለት ነው። ክርስትና የሚሞትለት ሃይማኖት ያሉት ማለት ነው። የሚሞትለት ማለት በመከራ ውስጥ የምናልፍለት ስለሆነ ይህንንም እንደው አብሮ ማሰላሰል ይቻላል ማለት ነው። በሚገርም ሁኔታ የዓለማውያን ሀሳብ ፈጽሞ የማትቀበል መሆኗን በማስረጃ ሲያቀርቡልን ሰዶማውያን እንደ አንድ ማስረጃ አቀርበዋል። እነዚህ ደግሞ የሚመሩበት እንግዲህ ፊሊንግ ቻሌንጅ ሲስተም በሚል ሀሳብ ስሜትን መከተል እንቅፋት ሲገጥም ቻሌንጅ ነው እሱን ተቋቁመህ እለፍ በሚል እንጂ ሰይጣን ነው ያሰናከለ። ስለዚህ ጸልይ ከሰይጣን እጅ እንዲያድን ወደ እግዚአብሔር አመልክት የሚባል ነገር እንዳይኖር ሰይጣንን አትክሰስ ነው። ሰይጣንን አትክሰስ፣ ሰይጣን የማይከሰስበት እግዚአብሔር ደግሞ ከሰይጣን እጅ አድነኝ ተብሎ የማይለመንበት ሲስተም ነው የተዘረጋው በሲስተም ደረጃ እና ቻሌንጅም እነዚህ ነገሮች በአሁኑ ሰዓት እንግዲህ ሰለጠነ በሚባለው የአሜሪካ መንግስትም ሌሎች ምዕራባውያንም እየተስፋፋ ያለ አካሄድ ስለሆነ የእነሱን የማትቀበል በመሆኗ እነሱም የእሷን ላለመቀበል የሚያደርጉትም ጉዞ ነው ማለት ነው የሚል ሀሳብ ተጨማሪ እንዳለው እረዳለሁ በእናንተው ንግግር ማለት ነው። ከእናንተው ሀሳብ በጣም ጥሩ። ወደ ቀጣዩ ስሄድ እንግዲህ ዋና ዋና መንስኤዎች ምክንያቶች እነዚህ እንዳሉ ሆነው መንስኤ ከውስጥም ከውጭም ይኖራሉ። ሌሎችም የሚታዩ ከቅዱሳት መጻሕፍትም ከታሪክም አሁንም ባለው ዋና የሚባሉ መንስኤዎች ምን ሊሆን ይችላሉ? ለፈተናዎቹ ውጫዊ ውስጣዊ ምናምን እያልን ልናመጣቸው እንችላለን። እኔ እንደው በእኔ እይታ 3 ምክንያቶች መከራው ለክርስቲያኖች ላይ የሚደርስበት ለምንድን ነው? በምን ምክንያት ነው? መነሻው ምንጩ ወይም ደግሞ ምክንያቱ ምንድን ነው ለሚለው አንደኛ እያንዳንዱ ሰው ራሱ እያንዳንዳችን ሁላችን ማለት ነው እያንዳንዳችን በራሳችን ጊዜ መከራ በራሳችን ላይ እናመጣለን። ይህንን ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 10 ላይ እርሱ ማንንም አይፈትንም ይላል እግዚአብሔር። እሱ ማንንም አይፈትንም፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ይፈተናል ማለት ያው መከራ በራሱ ላይ ያመጣል የሚል ስለሆነ ማለት ነው። ስለዚህ በግልም በጋራም ማለት ነው። እንግዲህ በግል እያንዳንዱ በራሱ ላይ ደግሞ የብዙዎች ደግሞ እንደዚህ በጋራ ቅድም በተባለው እንደው ሲስተም በመዘርጋት ሊሆን ይችላል ማለት ነውና ከስጋ ምኞት ከኃጢአት ስልጣን፣ ሀብት፣ ዝና ከመፈለግ ማለት ነው። እነዚህ እንግዲህ ዝናን ከመፈለግ፣ ስልጣንን ከመፈለግ፣ ሀብትን ከመፈለግ እነዚህ ለመፈለግ እነዚህ ነው የፈለጉትን የተመኙትን ለማግኘት በሚደረግ ጥረት ሰው ቅድም እንደተባለው የእግዚአብሔርን መንገድ ትቶ በራሱ ስጋዊ በሆነ መንገድ በሚጓዙበት ጊዜ ፈተናን፣ መከራን በራሱ ላይ ያመጣል ነው አንደኛ። ሁለተኛው ዲያብሎስ
ይህም በመጽሐፍ እንደተነገረን በደካማ ጎናችን በመግባት ዲያብሎስ ራሱ ፈተና ይሆናል። ያው ዲያብሎስ የሚወጣውን ፈልጎ እንደሚዞር አንበሳ ይዞራል ተብሏልና በተለይም ደግሞ ክርስቲያኖች ቅድም እንደተባለው ክርስትና ሃይማኖት ማለት ከዲያብሎስ ወይም ከሰይጣን አሰራር በተቃራኒው የምንጓዝበት ክርስቶስን መስለን የምንኖርበት ነው። ክርስቶስን መስለን ስንኖር ሰይጣንን እንቃወማለን። እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ሰይጣንን እምቢ በሉት ከእናንተም ይርቃል ስለተባለ እንዲህ የሚሉትን ሰዎች ደግሞ ሰይጣን ዝም ብሎ አይመለከታቸውም ማለት ነው። ዝም ብሎ አይመለከታቸውም። አቅሙ የቻለውን ያህል ይፈታተናል። እነ ኢዮብን ተፈትኗል። እግዚአብሔር የሆኑትን እግዚአብሔር የሚወደውን በኑራቸው በህይወታቸው እግዚአብሔርን ደስ ያሰኙ እና አብርሃም እነዚህ ሁሉ ተፈትነዋል። እና ሰይጣን በቀጥታ የሚያመጣው ፈተና በደካማ ጎናችን በመግባት የሚያመጣብን ፈተና አለ እና ያ በቀጥታ ኤፌሶን 6 ላይ ቁጥር 12 ቅዱስ ጳውሎስ ነግሮናል። መጋደላችን ከደምና ከስጋ ጋር አይደለም፣ ይህን ዓለም ከሚገዛው ከሰይጣን እና ከሰራዊቱ ከነሱ ጋር ከጨለማው ዓለም አበጋዞች ጋር ነው ተብለናል። ስለዚህ እነዚያ የጨለማው ዓለም አበጋዞች ዲያብሎስ ሰራዊቱ ዝም አይሉንም ማለት ነው። ዝም ስለማይሉን በክርስቲያኖች ላይ በተለይም በክርስቲያኖች ላይ ማለት ነው ለራሳቸው በተገዛው ላይ መቼስ ምን መከራ ይመጡበታል። ቅድም እንደተባለው የአሜሪካው ገጠመኝና የአውሮፓውም የምንም እንደው የምንሰማውም ለአቅማችንም ለማየት እንደሞከር ነው ጠቅላላ መከራው እየመጣ ያለው ከሰይጣን አሰራር ውጪ ባሉት ላይ ነው። ሰይጣንን በማይከተሉት የሱን ሲስተም የሱን አሰራር የሱን ሐሳብ በማይከተሉት ላይ ፈተና ሲያበዛባቸው ነው የምናየውና ሁለተኛው ያ ነው ማለት ነው። ከሰይጣን አንደኛ እያንዳንዳችን ከራሳችን በምኞታችን የምናመጣው መከራ አለ። ሁለተኛው ደግሞ ከሰይጣን ደግሞ የሚመጣ መከራ አለ ማለት ነው። ሰይጣን የሚያመጣው አለ። ሶስተኛው ከእግዚአብሔር የሚመጣ መከራ አለ። ይሄ ለቅዱሳን እሴታቸው ይበዛ ዘንድ መከራ የመሸከም አቅማችንን ለማሳደግ ወይም ለማሳደግ እኛን ለማጠንከር በረከትና ሰማያዊ ዋጋን የእምነት ጽናትን ለማየት የሚያመጣው ለምሳሌ አብርሃም ልጅህን ሰዋልኝ ሲባል ፈተና ነው፣ ለጊዜው መከራ ነው። አባት ልጅህን ሰዋ ሲባል ከዚህ የበለጠ መከራ ከዚህ የበለጠ ፈተና የለም። ግን የሰይጣንን ሐሰት የአብርሃምን ደግሞ ደግነት ኢዮብንም ሲፈትነው እንደዛው ማለት ነው። የሰይጣንን ሐሰት የኢዮብን ደግሞ እውነተኛነት ትክክለኛነት ለመግለጥ እግዚአብሔር ፈቅዶ የሚያመጣው በሰዎች ላይ ልጆቹን ለመጉዳት ሳይሆን ለማጠንከር መከራ የመሸከም አቅማቸውንም ደግሞ ከፍ ለማድረግ በፈተና ውስጥ ተፈትነው አልፈው ዋጋቸው እንዲበዛ እሴታቸው እንዲበዛ እግዚአብሔር ፈቅዶ የሚያመጣው ፈተናም ደግሞ አለ ማለት ነው። ለምሳሌ በታንኳይቱ ውስጥ በነበረ ጊዜ እሱ ተኝቷል። ያውቃል፣ የሚሆነውን ነገር እያንዳንዱን ያውቃል። ወደ እሱ እንድንጮህም አንዳንዴ መከራው ይመጣል። ስንተኛ እንቅልፍ ስናበዛ የሆነ ነገር ትንሽ ነካ ሲያደርገን እግዚአብሔር አድነኝ እንድንል ማለት ነው። አድነኝ ብለን ወደ እሱ እንድንጮህ እና እሱ የተኛ መስሎ ተኝቷል። አንድም የሚተኛ የሚደካማ ስጋ መዋሃዱን ለማጠየቅ ያው በትርጓሜው እንደሚባለው ተኝቷል። ስለዚህ ጀልባ ውስጥ አለ እሱ ግን ተኝቷል። እነሱ ደግሞ በታላቅ ማዕበል ተመተው አድነን እባክህ ልንጠፋ ነው ልንሰምጥ ነው ብለው ወደ እሱ እንዲጮሁ አድርጓቸው። ስለዚህ ያኔ ይህንን ሁሉ የሚያደርገው ሳያውቅ ቀርቶ አይደለም። እንቅልፎ ደካማ ስጋ እንደተዋሃደ ለማጠየቅ እንጂ አምላክ ነው እሱ። መከራውንም ሳያውቅ አይደለምና ወደ እሱ እንድንጮህ አድነን እንድንል ሊያደርገን ሲፈልግም አንዳንዴ የተወሰኑ ማዕበሎችን የተወሰኑ ሞገዶችን በእኛ ላይ እንዲነሱ የሚፈቅድበት ጊዜ አለ ማለት ነው። እና ከነዚህ ሶስቱን እኔ መጥቀስ እችላለሁ። አድማጭ ተመልካቾቻችን፣ የማህበረ ተዋሕዶ ኦርቶዶክስ አባላት፣ በመላው ዓለም የምትገኙ የመንፈስ ቅዱስ ልጆቻችን ሁላችሁም በግራ በቀኝ ሆነው የቤተክርስቲያናችን አንጋፋ ሊቃውንት በዚህ ዘመንም ከዚህ በፊት በነበረው ዘመንም እየመጡ ስለነበሩ ፈተናዎች አሁንም ስላሉ ፈተናዎች መልስ እየሰጡን ያሉ የቤተክርስቲያናችን ሊቃውንት ናቸው። መምህራችን በእውነት በጣም ግሩም የሆኑ ሀሳቦችን በመጽሐፍ ቅዱስ መሰረትነት አስቀምጠውልናል። ሶስት ወሳኝ የሆኑ ምንጮች የፈተና ምንጮችን አሳይተውናል። እያንዳንዱ በግሉ ከራሱ ምኞት በመነሳት እንደገና ደግሞ በቡድን ዝናንና ስልጣንን ከመፈለግ ገንዘብን፣ ሀብትን ከማጋበስ አንጻር ተነስቶ ሊፈተን እንደሚችል ከዚያ በተጨማሪም ደግሞ በሰይጣንና በሰራዊቱ እንደሚፈተን፣ በሶስተኛ ደረጃ ደግሞ በእግዚአብሔር ክብር እንዲበዛለት የተኛም እንዲነቃ ለማንቃት እንደገና ደግሞ ጥንካሬው የበለጠ እንዲሆን ለማድረግ
በእግዚአብሔር ዘንድ ሰዎችን የበለጠ ለማሳደግ የሚመጣ ፈተና መኖሩን ምንጮቹን በዚህ መልክ አጥርተው ከቅዱስ መጽሐፍ አንጻር አቅርበውልናል። ቃለ ሕይወት ያሰማልን። ጋብሔርያን ምናልባት እዚህ ላይ የሚጨምሯቸው ካለው እንግዲህ እኛ ቤተክርስቲያን ያው እንደምትታወቀው ከአንጾኪያም ከእስክንድሪያም ሁለቱንም ያስተምህሮ ሲስተም ዘዴ ወስዳ አንድ አድርጋ በዓለም ላይ ብቸኛ ሆና ያለች ቤተክርስቲያን ናት። ሁሉም የየራሳቸውን ይዘዋል። የኛ ግን ከአንጾኪያ እነ ቅዱስ ዮሐንስ አፈወርቅን ልክ ቅዱስ ዮሐንስ አፈወርቅ እንደዚህ ነበረ። የእስክንድሪያም ተማሪ ነው፣ የአንጾኪያም ተማሪ ነው። አንድም ብሎ ይተረጉማል፣ በምሳሌ ደግሞ ያብራራል እና አንድም ወደሚለው ነው እንግዲህ ልገባበት። የመምህራችን ሀሳብ ሶስቱም ጥሩ ነው። ከአንድ መምህር ግን ከግብጽ ቤተክርስቲያን ካሉ መምህር እዛ ለወጣቶች ለልጆች በጣም አራያ የሆኑ መምህር አሉና ሲያስተምሩ ምን ይላሉ? temptation comes from the evil spirit ይላሉ። ይሄ ማለት ፈተና የሚመጣው ከርኩስ መንፈስ ብቻ ነው ይሉና መከራ ደግሞ ይላሉ ከእግዚአብሔር ብቻ ነው የሚመጣው ይላሉ። የሰው ልጅ ከሚችለው በላይ መከራ አይደርስበትም። ወይም ደግሞ በአንዳንድ አባባሎች ላይ በቃ ሰው እኮ ከአቅሙ በላይ አይፈተንም ተብሎ ይባላል። አይፈተንም? አዎ ከአቅሙ በላይ አይፈተንም። እግዚአብሔር እንዲፈተን አሳልፎ አይሰጠውም ከእምነቱ በላይ። መከራስ ተብሎ ሲባል መከራ ግን ያደርስበታል ከአቅሙ በላይ። አሁን ለምሳሌ ይላሉ የቅዱስ ጳውሎስን መልእክት ወደ ቆሮንቶስ ሰዎች የጻፈው አይሁድ ይላል 1 ሲቀር 45 ጊዜ ገረፉኝ ይላል። አሁን 1 ሲቀር 45 ጊዜ መገረፍ ጳውሎስ ይችል ነበር ወይ? አይችልም። ስለ መከራው መመካት ቢኖርብኝ እኔ እመካለሁኝ፣ ይህንን ደግሞ መንፈስ ቅዱስ ያውቃል ብሎ እየተናገረ ነው። እና መከራዎቹን ሲዘረዝራቸው በወንበዴዎች ዘንድ መከራ ነበረብኝ፣ በበረሃ መከራ ነበረብኝ፣ ፍርሃት ነበረብኝ፣ ጭንቀት ነበረብኝ፣ በከተማ ቢሄድ ጭንቀት አለብኝ። ይሄ ሁሉ መከራ ነው። ይሄንን ሁሉ መከራ ጳውሎስ ከማን ተለይቶ ነው? ሰው አይደለም ወይ? ስለዚህ ይሄ መከራ ከእግዚአብሔር ስለሆነ ግን አንዴ ለክርስቶስ ሞቻለሁ ብሏልና በክርስቶስ እችለዋለሁ ብሎ ደግሞ ይመልሳል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ስለዚህ መከራ ሲመጣ ኃይልን የሚሰጥ ክርስቶስ ካለ መከራ ሁሉ ከማን ይመጣል? ከእግዚአብሔር። ለምንድን ነው ከእግዚአብሔር የሚመጣው ተብሎ ሲባል የውስጥ ደዌ ህመምተኛ የሆነ ሰው ወደ ሐኪም ቤት ቢሄድ ያ የውስጥ ደዌ ያለበትን በውስጡ ቁስለት ካንሰር ወይም አንዳንድ ነገሮች ቢኖሩ ያ ከውስጡ እንዲድን ሲፈለግ ሐኪሞች ምን ያዛሉ? ሰርጀሪ ተደርጎ ይሄ ነገር መውጣት አለበት ተብሎ ይባላል። ያ ሰው ወዲያውኑ ምንድን ነው የሚያስበው? ውሳኔን ወስን ተብሎ ሲባል በፈቃዱ ምን ይላል? የውስጡን ለማዳን የውጭውን አቁስሉት። ስለዚህ ቁስለቱ ለሕክምና የሚመጣ ነው። መከራ ወደ ክርስቲያኖች ሲመጣ ለሕክምና ነው እና የላይኛው ይቆስልና የውስጠኛውን ደዌ ያወጡታል። የውስጠኛው ከወጣ በኋላ የላይኛው ቁስል የተወሰነ ጊዜ ያመዋል ያ ሰው። የውስጠኛው ቁስል ለነፍሱ የሚያሰጋው ነበር፣ ስጋውን ከነፍስ የሚለይ ነው። የላይኛው ቁስል ግን እስኪጠግ እስኪድን ድረስ ጥንቃቄ የሚፈልግ ነው። ለዛም ደግሞ በሚደረግለት ትሪትመንት ይድናል። መከራም ወደኛ ሲመጣ የምንሰራበት ነው። የውስጣችን ደዌ ለምሳሌ ስንፍና፣ ይብል አብድ በልቡ አልቦ እግዚአብሔር። ዳዊት ነቢየ እግዚአብሔር ዳዊት እንደተናገረው ሰነፍ በልቡ እግዚአብሔር የለም ይላል። አሁን እግዚአብሔር የለም ያለው በምኑ ነው? በልቡ። ለምን ዳዊት በልቡ አለ ብሎ ቢል ከልቡ የሚመነጭ ነገር
ለሰው መጥፊያው ነውና። ስለዚህ የሰው ልጅ የሚደርስበትን ነገር አስቀድሞ በልቡ የመወሰን መብት አለው። እግዚአብሔርን ቢያውቅም ባያውቅም፣ ሃይማኖት ቢማርም ባይማርም፣ ወንጌል ቢሰበክለትም ባይሰበክለትም የሰው ልጅ በልቡ አምላክ እንዳለው ያውቃል። አምላክ እንዳለው በሚያውቅበት ልቡ ግን ምን ይላል? የለም ይብላ አብድ በልቡ አልቦ እግዚአብሔር። ይሄ ማለት ምን ማለት ነው? በልቡ ምን አስቀድሞ አለ ብሎ ለሚለው ለልቡ ጥያቄ የለም ብሎ መለሰለት። መኖሩን ሊያሳየው መከራ ይመጣበታል። ለዚህ አንድ ምሳሌ አለ። አንድ ሳይንቲስት ነበር ይባላል እና ተራራ ላይ ወጥቶ እያጠና እየተመለከተ እያየ ሲሄድ ከጫፍ ይደርስና ከአንዲት ድንጋይ ላይ ይደርሳል እና በጣም ይደነግጣል። ተራራው ከዛ በኋላ ያለው እልም ያለ ገደል ነው እና ደንግጦ ሊመለስ ሲል ያቺ ድንጋይ የቆመባት ትንሸራተትና ትወርዳለች ወደ ታች። ስትወርድ አምላኬ ሆይ የፈጠርከኝ ብሎ መጮህ ይጀምራል። ከዛ አማኑኤል አይደለ የኛ ጌታ እግዚአብሔር ምስሌነ ተብሏል፣ ከኛ ጋር ነው። መጣ አምላኬ ሆይ አልከኝ አለው። መጣ። ሲመጣ ግን አስቀድሞ ምን ሰጠው? የዛፍ ስር ይዞ ተንጠለጠለ እና መጣ ጌታ። መጣሁኝ አለው። አየው። እስከ ዛሬ ድረስ የለህም ያልኩት አንተን ነው አለው። አዎ አለሁኝ አድነሃለሁኝ አለው። በዚህ ጊዜ በጣም ደስ ብሎት አድነኝ አለው። እጁን ዘረጋለትና እጄን ያዘው አለው። እጁን ዘርግቶ እጄን ያዘው ብሎ ሲለው ያችን የዛፍ ስር እንዴት አድርጎ ይልቀቃት? ይሄ እንግዲህ መከራ ነው። ለመዳን ከፈለገ ማስተዋል ያለበት ነገር አለ። ምንድነው ማስተዋል ያለበት ነገር ከተባለ ከጥቂት ደቂቃዎች በኋላ ያችን ስር ሳይወድ በግድ መልቀቁ አይቀርም። የሰውነቱ ክብደትን በእጁ ማቆየት አይችልም። መልቀቁ አይቀርም። ጌታችን ግን ከዛ ከመድከምህ በፊት እጅህን ስጠኛል። ክብደት ነው። ብዙ ጊዜ ለኛ መከራ የሚሆንብን የሰውነታችን ክብደት ነው። በእጃችን የያዝነው ላይ መታመን፣ በእጃችን በያዝነው ነገር ላይ እንታመንና ሰውነታችን ይከብዳል። ዛሬ በቤተ ክርስቲያናችን ያለውን ፈተና መከራ ስናየው እኮ ከምን መጣ ተብሎ ሲባል ብዙዎች ብዙ ምክንያት ሊያቀርቡለት ይችላሉ። ነገር ግን የሰውነት ክብደት ነው። መናገር የሚገባቸው ሰዎች አልተናገሩም ተብሎ ቢባል ለምንድን ነው ያልተናገሩት? ያቺ የያዟት የዛፍ ስር የሚለቋት ስለማይመስላቸው በሰውነት ክብደት እባክህን ብሎ ማለት አቅቷቸው ወይም በጊዜው ለቀው እጁን መያዝ አቅቷቸው ይፈተናሉ። ይሄ የሁላችንም ፈተና ነው፣ የሁላችንም ችግር ነውና መከራ ሁልጊዜ የሚመጣው ከእግዚአብሔር ነው። ፈተና ደግሞ ሁልጊዜ የሚመጣው ትንቢተ ኤርሚያስ ላይ ሳነብ ምዕራፉን አሁን አላስታውሰውም፣ እስራኤልን ሂድና ፈትናቸው ይለዋል ለኤርሚያስ። ሂድ ፈትናቸው። እሱ አይፈትንማ፣ ጌታ አይፈትንም። ሂድ ፈትናቸው። ለኢዮብ የመጣበት መከራ ነው። መከራውን ስንመለከተው እንዴት ነው ብለን ስንል ኢዮብ ተፈተነ ከሚለው ይልቅ መከራን አስተናገደ የሚለው ነገር ያጸናል። ለምን ተብሎ ሲባል የእግዚአብሔር ልጆች በእግዚአብሔር ፊት ነበሩ፣ ሰይጣንም በዚያ ነበር ይላል አይደል? ዞሬ መጣው ሲል ባሪያዬ ኢዮብን አይተኸዋል ነው የተባለው። አይተኸዋል ወይ ሊል የፈለገው ዓለምን ዞርኩ ለአንተ የሚሆን የለም ነው። ባሪያዬ ኢዮብን አይተኸዋል ወይ? አይተኸዋል ወይ ማለት መከራ ደርሰበት ፈተነኸው ሁሉን ነገር ጨርሰሃል። እሱ ሊፈትነው የወሰደው ነገር በሙሉ ለኢዮብ ምንድን ነበር ብለን ስንል መከራ ነበር። ኢዮብ መከራውን በሙሉ አስተናገደ እና መጨረሻ ላይ ከእግዚአብሔር ጋር መዋቀስ እስኪጀምር ጌታ ራሱ ከኢዮብ ጋር እስኪዋቀስ ድረስ
አንተ ነህ ይሄንን የቻልከው እስኪለው ድረስ የደረሰው ለምንድን ነው ተብሎ ሲባል እግዚአብሔር አምኖበት ስለነበር። ስለዚህ ቅዱሳን እግዚአብሔር ቅዱሳንን እንዴት እንደሚተማመኑባቸው የሚያሳይ ስለሆነ መከራ ሁሉ ከማን ይመጣል ተብሎ ሲባል እዛ ትምህርት ላይ የተማርኩት ከእግዚአብሔር። ፈተና ሁሉ ከማን ይመጣል ሲባል ከዲያብሎስ ይመጣል። ለምንድን ነው የሚለውን ነገር ስናየው ወርቅ በእሳት የሚፈተነው ለምንድን ነው ብለን ስናይ ለመጣራት ነው። ክርስቲያንም በመከራ የሚፈተነው ለምንድን ነው ብለን ስንል ለመጣራት ነው። አንድ የገዳም አባት የተናገሩኝ እነዚህ ላይ ልናገርና ልጠቅልላት። ለተፈጠረበት ፍጥረት ማለት እግዚአብሔር ፍጥረትን ሁሉ ፈጥሯል። ግን የተፈጠረበትን ዓላማ ሳይወድ በግድ የሚፈጽም ፍጥረት ታውቃለህ ወይ አሉኝ። እኔ አላውቅም አልኳቸው። ሳይወድ በግድ የሰው ልጅ እንዳልላቸው ነፃ ፈቃድ ተሰጥቶታል። ምን አለ ሳይወድ በግድ ከፈቃዱ ውጪ ሆኖ የሚፈጽም ብዬ እኔ አላውቅም ብዬ ስላቸው ዲያብሎስ አሉ። ዲያብሎስ ከእግዚአብሔር ፈቃድ ተለይቶ ወጥቶ የለም ወይ ብዬ ስላቸው አዎ ስራውን ግን አላቆመም። ስራው ምንድን ነው ብዬ ስላቸው አቃቤ ሕግ ነው አሉ። የመላእክት ስራቸው ሕግን መጠበቅ ሕግን ማስጠበቅ ነው። እርሱም እኮ አቃቤ ሕግ ነው አሉ። አቃቤ ሕግ አልኳቸው። አዎ ከሳሻችን ማን ነው አሉ። ዲያብሎስ አልኳቸው። ምን ብሎ ነው የሚከሰን? መንግስት አይገባቸውም። ለነዚህ ለኃጥአን መንግስት አይገባቸውም እና ኃጢአት ሰርተን መንግስተ ሰማያት እንድንገባ ነው ወይ እሱ ሲፈጠር የሰው ልጆችን እንዲጠብቅ ሲፈጠር ኃጢአት ሰርተን መንግስተ ሰማያት እንድንገባ አይደለም። ስለዚህ ዲያብሎስ የሚፈትነን እኛን ስለ ኃጢአታችን ሲከሰን ኃጢአታችንን እየመዘገበ ነው። ስለዚህ ጠበቃ ሆኖ የሚቆምልን ጌታችን ኢየሱስ ክርስቶስ በቅዱስ ሥጋው በክቡር ደሙ ነው። ኃጢአታችንን ጠቅሶ ሲዞር ሥጋው ደሙ የተቀበለውን ሰው ሲያየው ተደምስሷል። ስለዚህ አቃቤ ሕግ ግን ሆኖ ይቆማል። ይሄ ደግሞ የመላእክት ግብራቸው ነው። በጎ ያልሰራውን ወደ መንግስተ ሰማያት አይወስዱም፣ ዲያብሎስም ጭምር። ግን ለተፈጠረበት ዓላማ ሳይወድ በግድ እሱ ፈቃዱ መለየት ነው። ግን የተፈጠረለትን ነገር እየሰራ ነው። ግን የሚፈትነን ለምንድን ነው ሲባል ወርቅ በእሳት ሲፈተን አፈሩ እየለቀቀ እየተራገፈ ወርቅነቱ እየጠራ እንዲመጣ ዲያብሎስም ክርስቲያኖችን የሚፈትነው ኃጢአታቸውን ለማስለቀቅ ነው። መከራችንም የሚመጣው ከዚህ የተነሳ ነው የሚል የተማርኩትን ነገር ነው። እንግዲህ ውድ የማኅበረ ተዋሕዶ ኦርቶዶክስ አባላት በመላው ዓለም የምትገኙ እንደምትሰሙት እንደምትከታተሉት በዓይናችሁም እንደምታዩት በእነዚህ በሁለቱ ሊቃውንት እየተላለፈ ያለው መልስ የጥያቄያችን መልስ ግሩም የሆነ ከገጠመኝ ጋራ ከሊቃውንት ከጉባኤ ከዋሉት ትምህርቱም ጋራ እያጣቀሱ ነው እያስተማሩን ያለ። ላይክ ሼር እና ሰብስክራይብ ማድረግን እንዳትረሱ አደራ።